እናቶች ታውቁታላችሁ ምን አይነት ነገር እንደሚሰማችሁና የእሷ ሙቀት ሲመጣ እኔ ልቤ ይደነግጣል። በቃ የሆነ ውሃ ነው የምሆነው። በውሃ ነክራታለሁ። ቀን ትንሽ ትጫወታለች ምናምን በቃ ምንም አቅም የላትም። ማታ ድጋሚ ያ ነገር ይመጣል። በውሃ እንነክራለን ምን እንላለን እና ሲጨንቀኝ አንቺ ጋር ገባሁ። ላይክ ዝም ብዬ ነው የገባሁት። ቲክቶክ ከዚህ በፊት ሰው ልኮልኝ በቴሌግራም ነበረ እንትን ያልኩሽ በዛ እንትን ደግሞ ጆይን አደረግኩኝ እና ጻፍኩልሽ ከስር። ከዛ ስትጸልይልኝ አንቺ ረስተሽዋል ግን የቡዳ መንፈስ እያልሽ ነበር እየጸለይሽ የነበረው እና በጣም እየጸለይሽላት ነበረ። ሄደ አልሽኝና ሙሉ እምነት በእኔ በእግዚአብሔር ሁሉ ጊዜ እሱ ላይ ነው የምጥለው የኔን ነገር። ምክንያቱም በእኔ አቅም እንደማይሆን አውቀዋለሁ። በቃ ምንም በእኔ አቅም እስካሁን እዚህ የመድረሴ ትርጉሙ እግዚአብሔር ነው። ከብዙ ከማይነገሩ ከሚነገሩ ነገሮች እግዚአብሔር አይኔ እንደዚህ እያየ ከብዙ አደጋዎች እግዚአብሔር አስመልጦኛል። አማራጭ የሌለው እግዚአብሔር ማመን ብቻ ነው የኔ ስራ። ጸለይኩኝ፣ አምኜ ተቀበልኩኝ፣ ወጣው። ከዛ ከፕሮግራሙ ወጣው። አንቺም በቃ አለቀ እና እግዚአብሔር ኢሚዲየትሊ እንዲሰራ ስለፈለኩኝ እየጠበቅኳት ነበረ። አይገርምሽም? ተመልሶ አልመጣም ያ ትኩሳት። ይሄው ህያው ምስክር እግዚአብሔር ለዚህ ለጉባኤው ሞቅታ ምናምን አይደለም እና እኔ እንደሱ ብዙ ማውራት አልችልበትም እና እግዚአብሔር በቃ ድና አስቀራት። እግዚአብሔር ድጋሚ ያ ትኩሳት ተመልሶ አልመጣም። እነሱ ራሱ የወሰዱት እንኳን ምርመራ በቃ ጆሮዋን አዩ፣ ኮቪድ አዩ፣ ላይክ ጉንፋን ቼክ አደረጉ። ምናልባት ይሄ ከዳይፐር ጋር የሚመጣ የማህፀን ኢንፌክሽኖች አሉ አይደል? እነሱን ቼክ አደረጉ። እቺ ልጅ ምንም ከሰገራ እስከ ሽንት ደም በጆሮ የሚታይ እያንዳንዱን አይተዋል። የቀራቸው ኤክስሬ ብቻ ነው። ይሄን ሁሉ ነገር ቼክ አድርገው ምንም የለባትም። ኢንኬዝ ጥርስ ነው ምናምን ማይሉት ነገር የለም። እነሱ ራሳቸው ግራ ገብቷቸዋል። እና የሰይጣን በቃ የገባኝ የሰይጣን አሰራር ነበረ። ያም እግዚአብሔር ባንቺ አማካይነት ገልጦ ስራውን አፍርሶታል። ልልሽ የምችለው ነገር ምንም አልልሽም። ተባረኪ፣ እግዚአብሔር ያብዛልሽ ደግሞ